ይቅርታ ውዶችዬ። ለማንኛውም ግን ዛሬ ደግሞ ሰላምታዬ ሁላ በእንባ ነው ማለት እውነት በጣም ከፍቶኝ እኮ ነው። በጣም የሚያስጠላ ስሜት ታውቃላችሁ። ለማንኛውም ራሴን ለማረጋጋት እሞክራለሁ ግን ሰላም ጤና ይስጥልኝ። ውድና የተከበራችሁ የመስኪ ቤተሰቦች እንዴት ናችሁልኝ? እንዲሁም የማዳም ቅመሞች እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? በዓል እንዴት ነበረ? በዓል ነው እኔን እንደዚህ የሚያስለቅሰኝ አይገርምም። ማለት አሪፍ ነበር፣ አሪፍ ነው። በጣም ደስ በሚል ሁኔታ ነበር ያከበርኩት። ግን ያው ከዚህ በፊትም ተናግር ያለው ባለቤቴ ያለው አዲስ አበባ ነው። እኔ ግን እዚህ ከመጣው አሁን ልጆቼን ይዤ ከመጣው ቡታጀራ 3 ወር 4 ወር አካባቢ አይገርምም። ግን እስካሁን ምንም እንደዚህ አይነት ስሜት ተሰምቶኝ አያውቅም ነበር። የእውነት ምን ሆኜ እንደሆነ አላውቅም። ማለት ልጆቼ የሚያሳዩ ልጆቼ እንትን የሚሉኝ ነገር ይሁን አላውቅም። በጣም ሆድ ባሰኝ ታውቃላችሁ። ቅዳሜ ነበረ የመጣው እና ዛሬ ደግሞ ያው ግድ ስራ መስራት ስላለበት ዛሬ ሄደ ወደ አዲስ አበባ ማለት ነው። ብታዩ በቃ የምራታም ነው ልጆቹ እንዴት እየሆኑ እንዳለ ባሳያችሁ በእውነት በቃ በጣም ነው ስሜታችሁ የሚጎዳው። የእነሱ ምንድን ነው መሰለኝ እኔ አላውቅም። እነሱ እንትን ሲሉ ስላየሁ እኔ እንጃ እኔ እንደዚህ ሆኜ አላውቅም። የበት ምን ሆኜ እንደሆነ አላውቅም። ትንሹ አሁን በግድ ነው አረጋግቼው ምናምን አውቄ እንትን ብዬ አስተኛው። ትልቁ ጭራሽ በጣም እንትን ሲል አክስቱ ጋር ደውዬ መታ እሷ ይዛው ሄደች፣ እሷ ጋር ማለት ነው። እና በጣም ነው የሚደብረው። በስመ አብ ወወልድ ወመንፈስ ቅዱስ። የእውነት እኔ እንጃ። እሱም ደግሞ ሲሄድ በጣም እንትን አለ ማለት የልጆቹ ሁኔታ ነው መሰለኝ በጣም ደብሮት ነው የሄደው። አሁን ራሱ ብትደውልለት በቃ ብዙም እንትን አይደለም ሲያወራኝ ራሱ ማለት ነው። ማለት የሆነ ጥፋተኛ ነኝ እንዴ ብዬ አሰብኩኝ። ማለቴ እዚህ መምጣት አልነበረብኝም እንዴ ብዬ አሰብኩኝ። ያው አዲስ አበባ ያለው ነገር በጣም ከባድ ነው ታውቃላችሁ። የቤት ኪራዩ ምናምን እኔ ደግሞ ልጆች ይዤ ቤት ነኝ፣ ስራ ምናምን እየሰራሁኝ አይደለም። እና ከዛ ጋር በጣም እንትን ሲሆንብን ነው እዚህ የተሻለ ነው ብለን ተነጋግረን ነው። በእርግጥ ግን እኔ ወደዚህ የመጣሁት ማለት ነው። ግን ከመጣሁ እስካሁን የእውነት እንደ ዛሬ እንደዚህ አይነት መጥፎ ስሜት ተሰምቶኝ አያውቅም። እኔ እንዴት እንደሆነ አላውቅም። ስማሙ ደስ ያልፋል እኮ ማለት የማያልፍ ነገር የለም። በእርግጠኝነት ነገ የተሻለ ነገር ላይ ደርሰን አብረን አንድ ቤት ውስጥ እንደምንኖር በጣም እርግጠኛ እኮ ነኝ። ግን ዛሬ በቃ እኔ እንጃ በስመ አብ ወልድ ምን እንደሆንኩኝ እራሱ አላውቅም። በጣም ያስጠላል። በቃ በዓል በጣም ደስ ብሎን ነበር ያሳለፍነው። ልጆቹን ሁላ መጫወቻ ቦታ ምናምን ይዟቸው ሄዶ በጣም እንትን ስል ያም ነገር ነው መሰለኝ ማለት ከዚህ በፊት አሁን 2-3 ወር 4 ወር አካባቢ ሞላን እዚህ ከመጣ እንትን ብለውታል ታውቃላችሁ። እዚህ ያለው ነገር አዳፕት አድርገውት ነበር። በቃ ከሱ ጋርም ያለው ነገር በዚህ ጋፕ የሆነ እንትን ብለው ነበር ማለት ነው። አሁን ግን ከ3 ወር በኋላ ሲያገኙት የመጣ ቀን ራሱ ያሳዩት ፊሊንግ በጣም እኔ እንጃ ኢየሱስ። እንዳሁን ቀይድ ግን ድምጽ የለውም። ዝም ብዬ ትንሽ ነገር እንትን ብዬ ያሳያቸዋለሁ። እና በጣም ነበረ እንትን ደስ ያላቸው። አሁን ደግሞ ሲሄድ እሱ ያን ነገር በጥፍ ታውቃላችሁ። ስላሴ ስም በጣም ደበራቸው። በቃ የደጋጋማ አባለምን ይሄዳል። ለምን ከኛ ጋር አይሆንም? ለምንድን ነው የሚሄደው? ምናምን ጥያቄያቸው ራሱ ሲያስጠላ እግዚአብሔርን በጣም ነው የሚከፋው። በቃ እኔ እንጃ እኔ በጣም ደበረኝ በእውነት። አሁን ነገ ከነገ ወዲያ እርግጠኛ ነኝ እስከሚረሱት ድረስ የሆነ እንትን
ቀናቶች ይፈጁባቸዋል ብዬ አስባለሁ። ምንድን ነው የማደርገው አሁን ገና ነገን ሳስብ እውነት ባልመጣሁኝ ብዬ ተመኘው። ስማ እዛ ቢቸግረን ይሻል ነበረ። የእውነት ስላሴ ስም እንደዚህ እዚህ እንዲህ ልጆቼንም እንዲህ እንትን ከምል ምላ አይመሯቸው እንደተጎዳ ነው እኔ አሁን ያሰብኩት። ማለቴ ያው አላወሩኝም እንደዚህ እንትን አላሉኝም እንጂ እስካሁን ራሱ በጣም ችለውት ነው ማለት ነው። ወይ ደግሞ እኔ ነገሩ እንዲህ ገና 4 አመትና 4 አመትና 2 አመት ነው እድሜያቸው ማለት ነው። በዚህ እድሜያቸው እንደዚህ አይነት ነገር ያስባሉ ብዬ አላስብም። ማለት እኔ እንዳይከፋኝ ምናልባት አስበው ነው እስካሁን ያልጠየቁኝ ምናምን ብዬ ነው ያሰብኩት። አሁን ዛሬ ያሳዩኝ ነገር ሳይ ማለት ነው በቃ በጣም እንትን አሉኝ፣ ጨነቀኝ። እኔ እውነት እንዴ ቶሎ ብዬ ነው ማዲጋ ደውዬ ነይና ቤቢን ውሰጂ አሚንን ውሰጂ ብዬ እንትን ያልኳት ማለት ነው። ትንሹ ደግሞ እኔ የምሄድበት ይምሰለው አላውቅም አልሄድም ማለት ትልቁ ራሱ በግድ አንቺ የትም አትሄጂማ ምናምን እያለኝ ነው ሄደው። ምን ያህል ውስጣቸው እንደጎዳሁት ነው የተሰማኝ በእውነት እኔ እንጃ። ስላሴ እና ከባድ ነው በእውነት ከባድ ነው። እንዲህ በቃ ምንም ለምን ቆሎም አይበላም አንድ ላይ በቃ እንትን ብሎ ምንም ተጨጋግረንም ቢሆን አንድ ላይ አንድ ቤት ውስጥ ብንሆን ይሻለን ነበር ማለት ነው። እኔ እንደዚህ ልጆችን ይጎዳኋቸው አልመሰለኝም በእውነት ስላሴ ስም። ምን አይነት ፊሊንግ እንዳሳዩኝ ዛሬ በቃ በጣም ከባድ ነው ለኔ። ማለት እያለቀሱ ምናምን ቪዲዮ አለ ግን እሱን ባሳያችሁ ምንም እንትን እንጃ በስላሴ ስም በጣም ከበደኝ። እኔ ምን ማድረግ እንዳለብኝ ራሱ አላውቅም። እሱ ደግሞ 10 እየደወለ ዝም አሉ እንደዚህ አሉ ምናምን ይለኛል። እና አሁን እሱ መንገደኛ ነው እንግዲህ መንገደኛ ሰውም እንደዚህ በዚህ እንትን እንዲህ በቃ ድብርቱ አዲስ አበባ እስኪደርስ ድረስ አስቡት እንግዲህ ያለው ነገር በጣም ይከብደዋል። ለሱም እኔም በጣም ከብዶኛል። የእውነት በጣም አስጠላኝ። ቤቱ ራሱ አስጠላኝ። እግዚአብሔርን ስላሴስ ምን እንጃ ብቻ እግዚአብሔር ያውቃል። ያው እኔ ተስፋ አለኝ ማለት በእግዚአብሔር ተስፋ አትቆርጡም መቼማ። እግዚአብሔር ብዙ ታሪካችንን ቀይሮ አንድ ላይ እንደምንኖር በጣም ባለሙሉ ተስፋ ነኝ። እና ውዶችዬ ግን አንድ ነገር ከእናንተ ሻለሁ የእውነት በደንብ አሁን እኔ እንትኑ ራሱ ሰብስክራይቤ አሪፍ ነው እንትኑ ማለት የሚፈለገው አህል ከዛም በላይ ነው። ግን አሁን ዋናው ትልቁ ነገር የቀረኝ ምንድነው ቪው በጣም ከባድ ነው። ለካ 4000 ነው መሆን ያለበት እኔ ግን 3900 ምናምን ገብቻለሁ። ግን ቪው ስላልሞላልኝ ነው። ግን እባካችሁ አሁንም እባካችሁ እውነት ልጆቼም እንዲህ ከሚሆኑ እኔም እንዲህ እንትን ከምል እባካችሁ ሰብስክራይብ፣ ላይክ፣ ሼር እና ደግሞ የምለቃቸው ቪዲዮዎችን ምናምን እያጫወታችሁልኝ ሰዓቴ እንዲሞላ ምናምን እንግዲህ ትብብራችሁ አይለይ ነው የምለው። ያው እንትን ያለኝን ነገር ቪዲዮ ላይ እንትን ማድረግ ስለፈለኩኝ ነው ማለት ማስታወሻም ይሆናል ብዬ ስላሰብኩኝ ነው። እና የምር ግን እንደዚህ አይነት ቪዲዮ እንጃ እንትን እላለሁ ብዬ አስቤ አልነበረም። ግን ያለው ነገር እነሱ ያሳዩኝ ነገር በጣም በቃ ስሜቴን ስለረበሸውና ለምን ለቤተሰቦች ያላጋራቸው በሚል ነው እንጂ ቪዲዮም ልሰራ አስቤ አልነበረም። እና ውዶችዬ እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁልኝ አበረታቱኝ። በጣም ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር አምላክ ሰላም፣ ፍቅር፣ ጤና ለሁላችንም ይስጠን። ባባይ ማቴዎስ ቡታጅራ እንግዲህ ጋይስ እያያችሁልኝ